በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችህን ጠይቅ ይነግሩህማል። ኦሪት ዘዳግም ምዕራፍ 32 ቁጥር 7። እኔ መለሰ መሸሻ እባላለሁ። አሁን ያለበት አካባቢ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ካፋ ዞን ጊምቦ ወረዳ የኡፋ ወይም የጊምቦ ደብረ ሰላም እግዚአብሔር ወልድና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ግቢ ነው የምንገኘው። ይሄ ቤተክርስቲያን የተመሰረተው በብፁዕ አባታችን በአቡነ ሕዝቅኤል መልካም ፍቃድ በ2002 ዓመተ ምህረት ህዝበ ክርስቲያኑ ጥያቄ በማቅረቡ ተፈቅዶልን መሰረተ ድንጋይ ተቀምጦ በእግዚአብሔር ወልድና በመጥምቀ መለኮት ቅዱስ ዮሐንስ ስም 2002 ዓመተ ምህረት መሰረተ ድንጋይ ተቀምጦ ግንባታ ተጀምሮ በ2005 ዓመተ ምህረት ያው ጥር 6 ነው ታቦቱ ወደዚህ የገባው። ከዛ ወዲህ እንግዲህ እኔም ያኔ የአሰሪ ኮሚቴ ገንዘብ ያዥ ነበርኩ። ዛሬ ደግሞ የዚህ ደብር ዋና የደብሩ ሰበካ ጉባኤ ዋና ጸሐፊ ነኝ። እንግዲህ ይህንን ደብር ስንመሰርት በእኛ ሀገረ ስብከት መሰረታዊ ሐሳብ የነበረን ምንድነው? ይሄ ደብር ከሀገረ ስብከታችን የተሻለ ደብር እንዲሆን በኢኮኖሚ በልማቱ ሰውን በማልማት በስብከተ ወንጌል እጅግ በጣም የተሻለ ደብር እንዲሆን ከመፈለግ አኳያ ነው ይህን ደብር ስንመሰረት እንግዲህ እኛ እንደ መርህ ዕቅድ ያዝነው። እንደ ሰበካም ስንደራጅ ያደረግነው ምንድነው? ስብከተ ወንጌልን ወደ ህዝብ ማዳረስ ነው። እድሮች አካባቢም ወንጌል እና መምህራነ ወንጌሉ ሄደው እንዲያስተምሩ እያደረግን ቆይተናል። ያ ብቻም አይደለም፣ አብነት ትምህርት ቤትም ተከፍቶ እዚህ አካባቢ የከፋ መሪጌታ፣ የከፋ የአቋቋም መምህር፣ የከፋ የቂነ መምህር፣ የከፋ የቅዳሴ መምህር እንዲወጣ፣ የከፋ ጳጳስ እንዲወጣ ከፍተኛ ጉጉቱም ምኞቱም ፍላጎቱም ነበረ። ምክንያቱም ምንድነው? ከፋ ከታሪክ አንፃር እንግዲህ ክርስትና ወደ ከፋ የገባው በዓለሙ አጠራር በንጉስ ኢዛናና ሳይዛና ወይንም ደግሞ በአብርሃ ወአጽባ ዘመነ መንግስት ነው። ይህንን እንግዲህ ገድለ አብርሃ ወአጽባን ማንበብ ይቻላል። አንደኛ። ሁለተኛ በ2006 ዓመተ ምህረት ማህበረ ቅዱሳን ያሳተመው መጽሔት ላይም ይሄ ታሪክ ተጽፎ ይገኛል። ግንቦት ወር 2006 ዓመተ ምህረት የታተመ አንድ መጽሔት አለ። እዛ ላይም ይሄ ታሪክ ተጽፎ ይገኛል። ይሄ ብቻም አይደለም። አንድ የቤተ ክርስቲያናችን ጸሐፊ ሊቀ ብርሃናት መርቆሪዎስ አረጋ የሚባሉ የቅዱሳን ታሪክ በሚል መጽሐፋቸው 5ኛ እትም መጽሐፋቸው እንደውም ከነገጹ ነው የምነግርህ ገጽ 219 ላይ ስለ ከፋ ክርስትናን የተቀበለበት ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት በ371 ዓመተ ምህረት እንደሆነ ቁልጭ አድርጎ ያስቀምጣል። እንግዲህ የኔ ማጣቀሻ ይሄ ነው። ምክንያቱም
የከፋ ታሪክ ሲነሳ በዓለሙ የከፋ ታሪክ በ1390 እስከ 1897 የከፋን ታሪክ የጻፉት የውጭ ሀገር ሰዎች ናቸው። እንደነ ጀርመናዊው እንደነ ላንጌ፣ እንደነ ቢበር፣ እንደነ አንቶኒዮ ሼቺ የሚባሉት ከኛም እንደነ በቀለ ወልደ ማርያም፣ እንደነ ዶክተር ላጲሶ ገሌቦ እነዚህ ናቸው አብዛኛውን የከፋን ታሪክ የጻፉት። እና ሲጽፉ ክርስትና ወደ ከፋ ቀደምት የገባው ኦርቶዶክስ ክርስትና ነው ቀድሞ የገባው። ምናልባት ሰዎች ተሳስተው ካፌ ክትኖ የሚሉት ሌላን ሃይማኖት ይጠራሉ። አይደለም። ክርስትና በሁለቱም ብንሄድ በዓለማዊ ጸሐፊዎችም ብንሄድ በቤተክርስቲያን ጸሐፊዎችም ብንሄድ ቀድሞ የገባው ኦርቶዶክስ ክርስትና ነው። በእኛ በቤተክርስቲያን ያው ቅድም ብያለሁ በአብርሃ ወአጽብሃ ዘመነ መንግስት 371 ዓመተ ምህረት እንደውም ይህንን በስነ ቃል ለማስቀመጥ ባስቀምጥ ለምሳሌ በከፋ አጽብሃ በሰሜን አብርሃ አንጓ ቢለያይም አንድ ነው ቀርቀሃ ይላሉ አበው። ይህ ማለት ምንድን ነው የሚለውንም ከዚህ ከስነ ቃሉ መውሰድ ይቻላልና ያኔ አብርሃ ሰሜኑን ክፍል ነበር የሚያስተዳድረው፣ አጽብሃ ደግሞ ደቡቡን ክፍል ነው የሚያስተዳድረው። እነዚህ ሁለቱ ነገስታት በኢትዮጵያ ደረጃ 154 አብያተ ክርስቲያናት አቋቁመዋል። ከ154ቱ 44ቱ የዋሻ ቤተክርስቲያን ነው የሚለው። ከ44ቶቹ ደግሞ አንዱ ከ154ቶቹ አንዱ ማን ነው? በእኛ ዞን በከፋ ዞን የሚገኝ ታላቁ ደብር የባሃ ጊዮርጊስ ቤተክርስቲያን በእነዚህ በሁለቱ ቅዱሳን የተቋቋመ ቤተክርስቲያን መሆኑን የነሱ ገድል በደንብ ቁልጭ አድርጎ ያስቀምጣል። ስለዚህ ክርስትና የገባው ባሃ ጊዮርጊስም የገባው በ371 ዓመተ ምህረት ነው። ክርስትናም የገባው በዛን ዘመን ነው ማለት ነው። ያኔ ነው ከፋ ክርስትናን የተቀበለው። ነገር ግን የዓለም ጸሐፊዎች በ1529 ነው ብለው ይጽፋሉ። ቅድም ያልኳቸው ጸሐፊዎች እንደነ ላንጌ ሲጽፉ በ1529 ነው ብሎ ነው የሚጽፉት። የነሱ መነሻ የሆነው የነሱ ለዛ እንትን ሶስት መሰረታዊ ምክንያቶችን ይጠቅሳሉ። አንደኛው መሰረታዊ ምክንያት በአህመድ ግራኝ ወረራ የሰሜኑ ሰዎች ታቦታቲን ይዘው ወደ ከፋ ስለመጡ ያኔ ክርስትና በተለይ የሚጠቅሱት እነ ኩቲ ሚካኤልን፣ እነ ጊዲ ጊዮርጊስን፣ እነ ሻፓ ገብርኤልን፣ እነ ዋሻ ሚካኤልን ጠሎ ላይ የሚገኘውን ዋሻ ሚካኤልን፣ እነ ሸራዳ ማርያምን እና እነ ጊዲ ጊዮርጊስን ይጠቅሳሉ። ካው ቀጥሎ ባህንም ይጠቅሳሉ። በዚህ ነው ይላሉ አንደኛው ምክንያታቸው ማለት ነው። ሁለተኛው ምክንያታቸው ደግሞ በኦሮሞ መስፋፋት፣ ያው ዘመኑ አንድ ነው። የኦሮሞ መስፋፋትም ያኔ ነውና በኦሮሞ መስፋፋት ልሙ አካባቢ ያኔ ኢናሪያ የሚባሉ ከከፋ ጋራ አብሮ የነበሩ የካፍኛ ተናጋሪዎች ነበሩ። ኢናሮ የሚባሉት ኢናሪያዎች እነሱ በኦሮሞ መስፋፋት ወደዚህ ወደ ከፋ ሲሸሹ ታቦታቲን ይዘው መጥተዋል ይላሉ። እንደውም ኢናሪ ሚካኤል ይላሉ። ኩቲ ጪሪ ሚካኤልን ወይንም አውራዳ ሚካኤልን ኢናሪ ሚካኤል ነው የሚሉት። ያኛው ሻሻ ሚካኤል ነው የሚባለው ኩቲ ሚካኤል በከፍኛ። ያኛውን ግን ኢናሪ ሚካኤል ስለሚሉ ከዛ ጋር አገናኝተው ኢናሪያ ወደዚህ ወደ ከፋ ሲመጣ ይዘው መጥተዋል የሚሉ አሉ። ሶስተኛው ምክንያት ደግሞ ከፋ በወቅቱ ቡናን ለዓለም ገበያ ያቀርብ ነበረ። ዝባድ ከጥርኝ የሚያገኘውን ዝባድ ለሽቶ እስከ ህንድ ሁሉ ያቀርብ ነበረ። ኮሮሪማ ያቀርብ ነበረ። ሌሎች ቅመማትን ሌጦ፣ ቆዳ ምናምን ያቀርብ ነበር። ሲያቀርብ ደግሞ በሁለት መንገድ ነው። አንደኛው በሰሜን አድርጎ ጎንደርን አልፈው በዛ እስከ በምጽዋ ወደብ ያቀርብ ነበረ። ሁለተኛው ደግሞ በዚህ በሐረር አድርገው ታጁራ በሚባል ወደብ ያቀርብ ነበር። እንዲያውም በከፍኛ አንድ አባባል አለ። አንድ ሰው ሂዶ ሀብታም ሲሆን ኢሃት ያሚ ታጁረተ ይላሉ። ታጁረተ ሲል በእነሱ አጠራር፣ በአሁኑ አጠራር ኤክስፖርት ኢምፖርት ወይንም አስመጪና ላኪ እንደማለት ነው። ግን ሀብታም ሆነ ለማለት ታጁራ ሂዷል የሚለውን ለመግለጽ ሲሉ ታጁረተ ይላሉ። በካፊኖ ነው ማለት ነው። ስለዚህ ከፋ እስከዚህ ድረስ ነጋዴ የነበረ እስከዚህ ድረስ ታዋቂ ሲመገናና የሆነ አካባቢ ነው። ይሄ አካባቢ ታዲያ ክርስትናን ሲቀበል ቀደምት ቢሆንም አንድም ከከፋ የወጣ የመጽሐፍ መምህር፣ የአቋቋም መምህር፣ የቂኔ መምህር፣ የዜማ መምህር፣ የትርጓሜ እነዚህ ሁሉ ስመጥር የሆኑ መምህራን ከዚህ አካባቢ አልወጡም። ለአብነት አሁን በዓለሙ ትምህርት እጅግ በጣም ጥሩ ሰዎች አፍርታለች ከፋ ለዓለም አይደለም ለአገር ለዓለም ማለት ነው።
ቅጣው እጅጉን የመሰሉ ሰዎች ሳይንቲስትን ያፈራች አካባቢ እንግዲህ ጭንቅላት ስላለ ነው ሰው ሳይንቲስት የሚሆነው እንጂ ዝም ብሎ ሳይንቲስት አይሆንም። ይሄኛውንም የቤተ ክርስቲያን ትምህርት ደግሞ መቀበል የሚችል ታለንትድ የሆኑ ጭንቅላት ያላቸው ሰዎች ከፋ ውስጥ አሉ። ነገር ግን እድል በማጣታቸው የአብነት ትምህርት ቤት ባለመኖሩ በዚህ ልክ የሚያስተምር ሰው ባለመኖሩ ከዚህ አካባቢ እንደዚህ አይነት የቤተ ክርስቲያንን ምሁራን አላገኘንም። የቤተ ክርስቲያን ምሁራን ባለማግኘታችን ደግሞ ብዙ ነገሮችን አተናል። እውነት ለመናገር ከኛ ባህል ጋራ የሚሄዱ ምንም የሚነቀፍ ባህል አልነበረም ከፋ ያለው። ግን አብዛኛው የቤተ ክርስቲያን ባህል ነው። ባሬ ቆጮ የሚባለውም ከዛ ከቤተ ክርስቲያን ጋር የተያያዘ ነው። ግን ያንን ሼፕ የሚያደርግ የሚያስተምር ምሁር በማጣታችን በጣም ነው የተጎዳነውና ብዙ ነገሮችን ያጣነው ከዚህ አኳያ ስለሆነ ምንድነው ለኛ አሁን የሚያስፈልገው? ከዚህ አካባቢ የቤተ ክርስቲያን ትምህርት ያወቀ የተማረ ምሁር ያስፈልጋል። መርጌታ እንፈልጋለን፣ ጳጳስ እንፈልጋለን ብለን በርካታ ጥያቄዎችን ለመለከቱ አቅርበናል። ምላሽ ባናገኝም አሁን ቆም ብሎ ምን ያስፈልጋል? ወደ ሌላ ጣት ከመቀሰር ሌላውን ከመውቀስ ምን ያስፈልጋል? መስራት አለብን ብለን ነው ቆርጠን የተነሳ ነው። ከዚህ አኳያ እዚህ ደብር ጸያሄ ፍኖት አብነት ትምህርት ቤት በሚል ስያሜ፣ ጸያሄ ፍኖት ማለት ያው የግዕዝ ቃል ነው። መንገድ ጠራጊ ማለት ነው። ኖና ወጣ ቦቼ ቃደቸው ብለን እንወስዳለን። በከፊኛ መንገድ ጠራጊ ብለን ነው የምንወስደውና ይሄ መንገድ የሚጠርገው ለማን ነው? የከፋን ህዝብ፣ የከፋን ወጣት፣ የከፋን ምሁራን መንገድ ጠርጎ አስተካክሎ ወደ ጥሩ የቤተ ክርስቲያን ልጅ የተማረ ምሁር የሚወጣበት እንዲሆን ከማድረግ አኳያ መስራት አለብን ብለን ቆርጠን እግዚአብሔር ይስጥልን ማህበረ ቅዱሳንን በዚህ አጋጣሚ አመሰግናለሁ። 2015 ጥቅምት አካባቢ ማህበረ ቅዱሳን መጥተው ቦታውን መርጠው እነሱ ራሳቸው ፕሮጀክት ቀርጸው ለ2 ዓመት መምህር መደቡልን። እኛም በጣም ደስተኛ ሆነን ተቀበልን። ከኛም የሚያስፈልገውን ነገር አሟልተን እግዚአብሔር ይመስገን እንግዲህ በ2 ዓመት ፍሬ አይተናል። ጌሻ ላይ አሁን የሚቀድሱ ቄስ አለ፣ ዲያቆን አለ። መሳይለም ላይ ከዚህ ተምሮ ሄዶ የሚቀድስ አለ። ጋዋታ ላይ ወደ ቆላ የሚባል ገብርኤል አካባቢ ከዚህ ሄዶ የሚቀድስ የተማረ አንድ አፍርተናል። ብቻም አይደለም እዚህ በእኛ ወረዳ ውስጥ ሁላም ከዚህ ተምሮ ሄዶ አሁን 30 ልጆችን አብነት ትምህርት ቤት ከፍቶ የሚያስተምሩ ወጣቶችን አግኝተናል። ይሄ ለኛ ትልቅ ነገር ነው። እንግዲህ በዚህ 2 ዓመት ውስጥ ይሄን ያህል የምናገኝ ከሆነ እስከ መጨረሻው ቀጥለን ለምንድን ነው መምህራንን የማናገኘው? ለምንድን ነው አሁን ቅድም እዚህ ጋር ህፃናቶቹ ወረብ ያቀረቡት ህፃናት፣ እነዚህ ህፃናት ነገ የከፋ ጳጳስ ናቸው። እነዚህ ህፃናት ነገ የከፋ ሊቃውንት ናቸው። እነዚህ ህፃናት ነገ የከፋ የአቋቋም መምህር፣ የቂኔ መምህር፣ የቅዳሴ መምህር፣ የዜማ መምህር፣ የትርጓሜ መምህር እንዲሆኑ ነው ምኞታችንም ፍላጎታችንም እቅዳችንም። ምኞት ፍላጎት ብቻም አይደለም እቅዳችንም እሱ ስለሆነ ለዚህ ቆርጠን ተነስተን ይኸው ባለፈው በብፁዕ አባታችን አቡነ ሕዝቅኤል መልካም ፍቃድ መሰረት ድንጋይ አስቀምጠናል። እንግዲህ መሰረት ድንጋይ ማስቀመጥ ብቻም ሳይሆን ጥሩ ጉባኤ ማዘጋጅተን በጉባኤው ተሳታፊ ህዝብ ለኛ እግዚአብሔር ይስጥልን ወደ 1.5 ሚሊዮን ብር ለመሰብሰብ ችለናል። እንግዲህ ካሽ ወደ 500,000 አካባቢ ፊት ከነበረን ጋራ ወደ 500,000 ብር አግኝተናል። ቃል የተገባ ደግሞ 1 ሚሊዮን በቅርቡ እንሰበስባለን። ትላንትም ይሄንን ሁሉ በምን አይነት ስልት መሰብሰብ አለብን የሚለውን ከትላንት ጀምሮ እኛ ውይይት ውስጥ ነው ያለነው። እንግዲህ በቅርቡ ግንባታ እናስጀምራለን። ስለዚህ ይህንን ሚዲያ የምትከታተሉ ቅድም ታሪካዊ የሆነውን የከፋን ህዝብ ቀደምት ክርስቲያን እንግዲህ ከትግራይ ቀጥሎ ከአማራ ቀጥሎ ክርስትናን የተቀበለው ኢትዮጵያ ውስጥ ከፋ ነው። ይሄ ምንም ሳንፈራ ሳንሸማቀቅ ከነ ኤቪደንሱ ነው የማቀርበው እንጂ ዝም ብዬ አይደለም። ይሄን ህዝብ ደግሞ ደግፈን ከዚህ ህዝብ ምሁር እንዲወጣ ለኢትዮጵያ ለሃይማኖቱ ለኦርቶዶክሱ የራሱን ድርሻ የሚወጣ ምሁር ከኛ አካባቢ እንዲወጣ ድጋፍ እንድታደርጉ ከዚህ ከስር በተጻፈው አካውንት ጥያቄያችንን እያቀረብን እኛም እየለፋን ነውና ከጎናችን ሆናችሁ እንድትደግፉን ከሀገር ውስጥም ያላችሁ በውጭም ያላችሁ ኦርቶዶክሳውያን ወንድሞች እህቶች፣ የከፋ ወዳጆች፣ የአካባቢ ህብረተሰብ ይህን አካባቢ ህብረተሰብ በስራ ምክንያትም የምታውቁ ጠንቀቃችሁ የምታውቁ በርካታ ኢትዮጵያውያን በየአካባቢው አላችሁና እንግዲህ ከዚህ አካባቢ ለዚህ ለተቀደሰ ተግባር ለዚህ ቅዱስ ሐሳብ ድጋፋችሁ እንዳይለየን እያልኩኝ ምናልባት በስልክም ማናገር ከፈለጋችሁ የኔ ስልክ
09 13 89 37 94 ነው። ይሄ አልሰራ ካለ ደግሞ ሌላ አሁንም የአንድ ሰበካ ምክትል ሰብሳቢ ስልክ ሰጣለሁ 09 13 88 89 66 በዚህ ደውላችሁ ብትጠይቁን ሙሉ መረጃውን መስጠት እንችላለን። ከዚያ በእንን እንግዲህ በመገንዘብ እንድትረዱን እንድትደግፉን ይህን አብነት ትምህርት ቤት ደግሞ ለከፋ ብሎም ለኢትዮጵያ እጅግ በጣም ጠቃሚ የሚሆን እንደውም ሰሜን አካባቢም እኮ በብዙ ችግር እየተፈታ ነው አብነት ትምህርት ቤቱ። ስለዚህ እዚህ ያለው ደግሞ ነገ ሰሜን ሄዶ ማያገለግልበት ምንም ምክንያት የለም። ምስራቅ ኢትዮጵያ ሄዶ ማያገለግልበት ምንም ምክንያት የለም። ዓለም ላይ አሜሪካ ላይ እንግሊዝ ላይ ሄዶ ማያገለግልበት ምንም ምክንያት ስለሌለ ሃይማኖታችንን እንዲስፋፋ የምትፈልጉ ምእመናን በሙሉ እንድትረዱን እንድትደግፉን የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እሺ እግዚአብሔር ተቀደሲ ወነሴ ኃይለ
ሰያየፍኖ ተቀደስ ወንስኢ ኃይለ ሰያየፍኖ እስመ ናሁ ንጉሰኪ በዛ እግዚአብሔር ናሁ ንጉሰኪ በዛ እግዚአብሔር ተቀደሲ ወንስኢ ኃይለ ሰያየፍኖ ተቀደሲ ወንስኢ ኃይለ ሰያየፍኖ እስመ ናሁ ንጉሰኪ በዛ እግዚአብሔር እስመ ናሁ ንጉሰኪ በዛ እግዚአብሔር ተቀደሲ ወንስኢ ኃይለ ወንስኢ ኃይለ ሰያየፍኖ እስመ ናሁ ንጉሰኪ በዛ እግዚአብሔር እስመ ናሁ ንጉሰኪ በዛ እግዚአብሔር ተቀደሲ ወንስኢ ኃይለ ሰያየፍኖ ተቀደሲ ወንስኢ ኃይለ ሰያየፍኖ እስመ ናሁ ንጉሰኪ በዛ እግዚአብሔር እስመ ናሁ ንጉሰኪ በዛ እግዚአብሔር ተቀደሲ ወንስኢ ኃይለ ተቀደሲ ወንስኢ ኃይለ ሰያየፍኖ እስመ ናሁ ንጉሰኪ በዛ እግዚአብሔር እስመ ናሁ ንጉሰኪ በዛ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ምስጢሩ ተከስተ እባላለሁኝ። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፋ ሀገረ ስብከት በጅንቦ ወረዳ ቤተ ክህነት የጅንቦ ደብረ ሰላም እግዚአብሔር ወልድ እና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የፀሐይ ፍኖተ አብነት ትምህርት ቤት ነው። እንግዲህ የፀሐይ ፍኖተ አብነት ትምህርት ቤት መምህርና የፀሐይ ፍኖተ አብነት ትምህርት ቤት ቦርድ አባል አንዱ ነኝ። ስለዚህ ስለ ጉባኤ ቤቱና ስለ ደብሩ አንዳንድ ነገሮችን እንደ ሀገር እንደ ከፋም የምንሰራቸውን ስራ እያከናወንናቸው የምንገኝን ስራዎችን ከታሪክ ጋር ለመያያዝ ወደኋላ መለስ ብዬ አንዳንድ ነገሮችን ለማንሳት እሞክራለሁኝ። እንደሚታወቀው እኔ ትውልድ ቦታዬ በሰሜኑ ክፍል ቢሆንም ወደዚህ ክፍለ ሀገር የመጣሁትኝ በ2016 መስከረም 1 ጀምሬ ነው። ወደዚህ ከመጣሁኝ አመት ከ6 ወር ቆይቻለሁኝ። አመት ከ9 ወር ከ8 ወር አካባቢ ነው። ግን እዚህ ከመጣሁ በኋላ አጋጣሚ ወደዚህ ሲመጣ የሰሜኑ ቦታ ላይ ጉባኤ ቤት በነበርሁበት ሰዓት ያው ሰሜኑ ላይ በነበረው ግጭት የጉባኤ ቤቶች ሲበተኑ እኔም ከጉባኤ ቤቱ ተበታኝ አካል ሆኜ አንዱ ወደዚህ የመጣሁት በዚህ ምክንያት ነው። ከመጣሁ በኋላ ግን
አካባቢውን የህዝቡን ታሪክ፣ የህዝቡን ባህል፣ የሃይማኖቱን ጽናት፣ የህዝቡን አመለካከት በሰፊው ለመረዳት ሞክሬያለሁኝ። እንደ አጠቃላይ ታሪክን ሳጠና ሃይማኖት የነበረ ኢትዮጵያ በአምልኮተ እግዚአብሔር በነበረችበት ዘመን ቅድመ ልደተ ክርስቶስ በፊትም በዚህ በከፋ ማህበረሰብ ውስጥ ሃይማኖት ቀድሞ ስርዓተ አምልኮ የኦሪት ስርዓት ይከናወንበት የነበረው መሆኑንም በታሪክ መጻሕፍት አግኝቻለሁ። ያው በግልጽ እንደ ሀገር እንኳን እንደሚታወቀው 300 ቤቶች ላይ አብርሃና አጽብሃ ዘመነ መንግስት ጀምሮ እንግዲህ ቀዳሚው አብያተ ክርስቲያናት በታነጹበት ወቅት ላይ አንዱ በሃጂ ወርጊስም እንዲሁ እንደመከፋ በዚህ ላይ ተተክሎ እናገኛለን። ይሄ እንግዲህ ቀድሞ የነበረ በሃይማኖት የቆየ ህዝብ መሆኑን እኔ በርቀት ተረድቻለሁኝ። ያን መረዳት ብቻ አይደለም፣ ከዚያ እስከ ዛሬ ድረስ የነበረው ለህዝቡ በሃይማኖቱ ጸንቶ እንዲቆይ ያደረጉ ነገሮች ምንድናቸው? አገልጋዩ ማን ነው? እየተገለገለ የቆየበት ሂደት በምን ያለ ሁኔታ ነው የሚለውን ስመለከት ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህዝብ ቁጥር አማኝ የሰሜኑ ክፍል ነው ይባላል እንጂ ቁጥሩ ግን ይሄኛው በጥናት ደረጃም ከፋ ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ እንደነበረ ያስረዳል። አሁን ነገሮቹ አባቶቻችን መስራት ባለባቸው ልክ ባለመሰራቱ በራሱ ቋንቋ፣ በራሱ ባህል፣ በራሱ ልምድ የሚነግረው የሚያስረዳው የሚያስተምረው ባለመገኘቱ አዲሱ ትውልድ ግን ከዚች ከጥንታዊቷ ቤተክርስቲያን እየራቀ መጥቶ አሁን ላይ የተለያዩ የእምነት ድርጅቶች ካቶሊክን፣ ፕሮቴስታንትን እንዲሁም ሌሎቹም እስልምናውም ጭምር ዘልቆ ገብቶበት እንዲያውም እኛ ቀደምት ነን እያሉም ህዝቡን የሚያታለሉበትን አጋጣሚም አግኝቻለሁኝ። ይሁን እንጂ አሁን ላይ የነበረው ያለው ክፍተት ምንድነው ብዬ በራሴ የተረዳሁትኝ በራሱ ቋንቋ የሚያስተምረው ሃይማኖቱን ባህሉን በስርዓት የሚነግረው ከራሱ ከአብራኩ የተከፈለ ትውልድ ቀርጾ ማውጣት ካልተቻለ ቤተክርስቲያን ትልቅ ዋጋ የምትከፍልበትን ሁኔታ ከወዲሁ በትንቢት ዓይን ማየት ያስፈልጋል። ይህንን ስል እንግዲህ እስካሁን እየተሰራ ያለው እንደሚታወቀው ሰሜኑ ክፍል ሃይማኖት አለ፣ ባህል አለ፣ አብነት ትምህርት ቤቶች አሉ፣ ብዙ መምህራንም አሉ። ደቡብ ክፍል ላይ ስንመጣ ደግሞ ሃይማኖት አለ፣ ህዝብ አለ፣ ባህል አለ፣ ቋንቋም አለ። ነገር ግን ይሄንን በባህሉ በቋንቋው ተርጉሞ የሚነግረው የሚያስረዳው ትውልድ እየወጣ ያለበት አንድም አብነት ትምህርት ቤት እንደ ደቡብ ምዕራብ ኢትዮጵያ እስካሁን የለም። መሰረት ያለው ትምህርት ቤት የለም ማለት ይቻላል። ምናልባት ውዳሴ ማርያም የሚቆጥሩበት አንዳንድ ቦታዎች ላይ አሉ፣ ይሄ አይካድም። ግን ይሄ መሰረታዊ ለውጥ ሊያመጣ ስለማይችል እንደ ካህናት መሰልጠኛ እንደ ሌሎችም የአብነት ትምህርት ቤት መምህራን መውጫ የሚፈለገውን አብነት ትምህርት ቤት ባለመኖሩ ምክንያት ትላንት የነበረንን የህዝብ ብዛት እንዲቀነስ ሆኗል። ዛሬም ያለው በከፊል በስርዓት በጣዖት አምልኮ በሌሎቹ በልዩ ልዩ አመለካከቶች ወድቆ ያለ ህዝብ አለን። ነገር ግን ከዚያ ይልቅ ደግሞ በሃይማኖቱ ጸንቶ ነገ በስጋት የሚመለከት ብዙ ምዕመን ደግሞ አለን። ስለዚህ
ምንድነው ወደፊት መስራት ያለብን? ምንድነው ማድረግ ያለብን? ይህን ህዝብ ለመጠበቅ ይህን ህዝብ በጥንትነቱ በሃይማኖቱ አጽንቶ ለማቆየት ምንድነው ማድረግ ያለብን የሚለውን ሳስብ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ብዬ ማስበው ብዬ መረዳውም እየሰራነውም ካለው አንፃር ህፃናትን ከስር መሰረት አስይዞ በአይምሮ አጎልብቶ አንጾ ማሳደግና የራሱን ባህል የራሱን ቋንቋ የራሱን ትውፊት ይዞ የሚቀጥለውን ህዝብ በራሱ ልጆቹ እንዲማር እንዲያስተምር ማድረግ ነው የተሻለ የሚሆነው ብዬ አስባለሁ። ከዚህ አንፃር አንድ መሰረታዊ ሐሳብ ልናገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አዲስ ትምህርት የለም፣ አዲስ ክህነት የለም፣ አዲስ ሃይማኖትም የለም። እኛ በዚህ በክርስትና ውስጥ 3 መሰረታዊ ነገሮች አሉን። አንደኛ ከአበው እንቀበላለን፣ ሁለተኛ እኛ እንጠብቃለን፣ ሶስተኛ ለትውልድ እናስረክባለን። ከአበው እንደመቀበል ሃይማኖቱን ተቀብለን ትምህርቱን ተቀብለን ስርዓቱን ክህነቱን ተቀብለን እኛ ላይ ደርሷል። ደርሶም የተቻለንን ያክል በወጭ በወራጅ ህሊና ሆነን እየጠበቅን ሁለተኛውን እርከን እየሰራን እንገኛለን። ሶስተኛ ለትውልድ ማስረከብ ላይ ግን ሁሉም በረበረም መስራት መቻል አለበት ማለት ነው። ስለዚህ ሶስተኛው እርከን ላይ ለመድረስ አሁን እየሰራ ነው የምንገኝ የፀሐይ ፍኖተ አብነት ትምህርት ቤት ዋነኛውና መሰረታዊ ጉዳይ ነው በሚለው አምናለሁኝ። ለምን ሲባል ትላንት የነበሩ አባቶች አልሰሩም፣ ትላንት የነበሩ መምህራን አላደረጉትም፣ ትላንት የነበሩ ታላላቅ ባለታሪክ ህዝቦች አልከወኑትም ብለን እነርሱን እንዲህ ባያደርጉ ነው እኮ እያልን ብናልፍ ለውጥ ሊመጣ አይችልም። ለውጥ ሊመጣ የሚችለው ሰርቶ በማለፍ ነው። አባቶቻችንንም በታሪክ የነገሩን ቅዱሳኑ አበው የነገሩን ታሪክ ላይ ሰርተው እነሱ ሆነው ስላለፉ ነው። ስለዚህ እኛም ሆነን ማለፍ መቻል አለብን የሚለውን መሰረታዊ ሐሳብ አድርገን አሁን ሁለት እርምጃ ተራምደናል ብዬ አስባለሁ። እንደ አብነት ትምህርት ቤት 2 መሰረታዊ ነገሮችን አሳክተናል። ይሄ ማለት ግን ጉባኤ ቤቱ ሁሉ ነገር በቅቶለታል ማለት አይደለም። አንደኛ ምንድነው? አንደኛው መሰረታዊ ሐሳብ በአካባቢው ላይ የተለመደው ዘመናዊ ትምህርት እንጂ አብነት ትምህርት ቤት ምንድነው? መንፈሳዊ ትምህርት ምንድነው? የት ያደርሳል? ምንድን አለው? የሚለውን አካባቢው ላይ በህዝቡ እይታ ውስጥ ያልታወቀ ሐሳብ ነበረ። ይሄንን በአጭሩ ህዝቡ እንዲረዳ ግንዛቤ እንዲኖረው ለአብነት ትምህርት ቤት ትኩረት እንዲኖረውና ልጆቹንም ወደ አብነት ትምህርት ቤት እንዲልክ በተለያዩ መምህራን በተለያዩ ጉባኤዎች በልዩ ልዩ አቀራርቦች አቅርበን ህዝባችንን እንደ ጅምቦ ማንቃት ችለናል። ይሄ አንደኛው ስኬታችን ነው። ነገ ስለ አብነት ትምህርት ቤት አሁን እኔ ምስጢሩ ሳይሆን የሚናገር ምዕመኑ የሚናገርበት ደረጃ ላይ የደብሩ ሰበካ አይደለም ሊናገር የሚችለው የደብሩ ነዋሪ ህዝቡ ራሱ ስለ አብነት ትምህርት ቤት ጥቅም ይናገራል ማለት ነው። ይሄ የመጀመሪያ አንድ ስኬታችን ነው። ሁለተኛ ላይ ደቀ መዛሙርቱ በራሳቸው እኛ መማር የምንፈልገው ዘመናዊ ትምህርቱን ሳይሆን መንፈሳዊ ትምህርቱን ነው። እኔ ራእዬ ጳጳስ መሆን ነው። እኔ ራእዬ መምህር መሆን ነው። እኔ መሆን የምፈልገው የመጽሐፍ ትምህርት ቤት የመጽሐፍ መምህር መሆን ነው የምፈልገው። እኔ ድጓ መምህር ነው መሆን የምፈልገው የሚሉ ደቀ መዛሙርትን ማግኘት ችለናል። ከዚህ አንፃር አሁን ጉባኤ ቤታችን 145 ተማሪዎች አሉት። እኔ ከመጣው ከ2016 መስከረም 1 ጀምሮ እስከ ዛሬ ድረስ 2017 ሰኔ 7 ማለት ነው። እስከዚህ ድረስ
መሰረታዊ ትምህርታቸውን ጀምረው የቃል ትምህርታቸውን ጨርሰው ወደ ዜማ የተዘዋወሩ ደቀ መዛሙርት አሉን። እነዚህ እስካሁን ዲቁና ያልተቀበሉ ናቸው። እኔ ስመጣ ማክሰኞ ውዳሴ ማርያም፣ ሰኞ ውዳሴ ማርያም እንዲህ እየደረሱ ዲቁና ተቀብለው የቆዩ ልጆች ነበሩ። እነርሱንም ሙሉ ትምህርታቸውን አጠናቀው ዜማውን ጨርሰው ማለት ዜማ ጨርሰው ሲል የቅዳሴ ግብረ ዲቁናቸውን ተምረው ለአገልግሎት የሚያስፈልጋቸውን ግጻዊውን፣ መልክአ ሕማማቱን፣ ሰዓታቱን ይሄን የሚያስፈልጋቸውን ከተማሩ በኋላ አሁን ላይ መሰረታዊ ለውጥ ሊመጣ የሚችለው ወደ ከፍ ወዳለው ወደ ቅኔ ትምህርት እንዲዘዋወሩ ተደርጎ ሁሎችም የቅኔ ትምህርት እየተማሩ ነው የሚገኙት። አንድ የቅኔ መምህር አለን። በሳቸው አማካኝነት ቅኔ እየተማሩ ነው የሚገኙት ማለት ነው። ነገ እነዚህ ልጆች ከዓመት በኋላ ራሳቸው በአገልግሎት ላይ ቅኔውንም ራሱ በተሻለ ሁኔታ ላይ ማቅረብ የሚችሉበትን ሁኔታ እናያለን። ስለዚህ አንደኛው ጉባኤ ደግሞ አዳዲስ ተማሪዎችን ይቀበላል። የተቀበላቸውን እያበቃ ወደዚህ ወደ ሁለተኛው ጉባኤ ቤት ይልካል። ይሄ እንግዲህ በቅርቡ ወደ 30 የሚደርሱ ደቀ መዛሙርትን ለዲቁና ብቁ አድርገን እየተጠባበቅን የብፁዕ አባታችን መልካም ፈቃድና የእሳቸውን ወደ ሀገረ ስብከታቸው እስኪመጡ ድረስ ነው የምንጠብቀው። በቅርቡ እነርሱን ዲቁና እንዲቀበሉ እናደርጋለን። አብቅተንም ሁሉንም 30ውንም ደቀ መዛሙርት የቅዳሴ ትምህርት ካስተማርን በኋላ ለአገልግሎት የሚያስፈልጋቸውን አስተምረን ወደ ቅኔ እናዘዋውራለን ማለት ነው። ይህ ብቻ ግን ይህ በዚህ በትምህርት ረገድ ያለው ነው። አሁን በጉባኤ ቤቱ እንዲህ እየሆነ ሊቀጥል የሚችለው አሁን ከተለያዩ በወረዳው ቀስቃሽነት በማዕከሉ ቀስቃሽነት ከተለያዩ አጥቢያዎች እየመጡ እያደሩ እስካሁን ላይ ብዙ ደቀ መዛሙርትን እየተማሩ እየተመለሱ የተዘጋውን አብያተ ክርስቲያናት እየከፈቱ ያሉበት ሁኔታ አለ። በዚች በአጭር በአንድ ዓመት ከ6 ወር እንኳ 17 የሚደርሱ ዲያቆናት መጣው ለዲቁና አገልግሎት የሚያስፈልጋቸውን ተምረው ተመልሰዋል። ከነዚህ መካከል 3ቱ ገዋታ፣ የሻ እና ሳይለም አካባቢ ያሉ ዲያቆናት ነበሩ። እነሱ ቅስና ተቀብለው ራሳቸው ቤተክርስቲያን እየከፈቱ አሁን በቅስና እያገለገሉ ነው። ከዚህ በዲቁናው ደረጃም ቢሆን እዚህ ጡላ ላይ የነበሩ 2 ደቀ መዛሙርት ዲያቆናት መጣው የሚያስፈልጋቸውን ትምህርት በእውነት በደንብ ጠንቅቀው ከተማሩ ከሄዱ በኋላ አሁን ላይ እዚያ ጉባኤ ቤት ከፍተው እነሱም በአቅማቸው ከዚች የተማሯትን ሄደው እያስተማሩ ለአንዱ ዲያቆን 30 ተማሪ እንዳለውም መረጃ ተነግሮናል። ይሄ ማለት የልጆቹ ትኩረት የልጆቹ ፍላጎት ነገ ከዚህ በተሻለ ቢሰራ ምን ያክል ውጤታማ ልንሆን እንደምንችል ምንጭ ወይ ፍንጭ ነው ያሳየናል። ነገ ተስፋ እንድናደርግ በቃ ግዴታ ያስገድደናል ማለት ነው። ከዚህ አንጻር አሁን ላይ ጉባኤ ቤቱ ከተለያዩ ቦታዎች የሚመጡ ደቀ መዛሙርት ውለው አድረው እንዳይማሩ አስቸጋሪ ሁኔታዎች የተፈጠረበት ሁኔታ አለ። ማደሪያ ቦታቸው መቃብር ቤት ነው። መቃብር ቤት አድረው ምግብ ያበስሉበት የለም። ይሄ ችግር በመኖሩ በቃ መሰረታዊ ችግሩን መቅረፍ መቻል አለብን በሚል ከደብሩ ሰበካ መንፈሳዊ ጉባኤና ከአካባቢው ምዕመናን ጋር በመተባበር ጉባኤ ቤት ለመገንባት አስበን ፕሮፖዛል አቅርበን ከየት በምን አይነት ሁኔታ መቼ እንዴት ይጠናቀቃል ምን ያክል ይፈጃል የሚለውን ሳይት ፕላን አቅርበን ይሄንን ይዘን አሁን ከኋላችን በነበረው ጉባኤ ግንቦት 29 እስከ ሰኔ 1 ድረስ በነበረው ጉባኤ በብፁዕ አባታችን አቡነ ሕዝቅኤል መልካም ፍቃድ የጉባኤ ቤቱ መሰረት ድንጋይ ተቀምጧል። ይሄ የጉባኤ ቤት መሰረት ድንጋይ እንግዲህ ጉባኤ ቤቱ 300 ተማሪዎችን ይይዛል። የ300 ተማሪዎች መማሪያ ይሆናል ተብሎ
ለታሰበለት መሰረት ድንጋይ ተቀምጦም እንዲሁ ብቻ አላለቀም። በዚያው በጉባኤው የገቢ ማሰባሰቢያዎችን አድርገናል። ጥቂት 1.5 የሚደርስ ብር ከቃል ጭምር አግኝተናል። ይሄ የህዝቡ ፍላጎት በራሱ ምን ያክል ተነሳሽ እንደሆነ የተረዳንበት አጋጣሚ አለ። ይሄ ጉባኤ ቤት ግን ትልቁ ራእዩ እንዲሁ ጉባኤ ቤቱን ገንብቶ ከአካባቢው ልዩ ልዩ ቋንቋ ተናጋሪዎችን ደቀ መዛሙርትን ሰብስቦ አስተምሮ ብቁ መምህራንን፣ ብቁ ካህናትን፣ ብቁ ዲያቆናትን፣ ብቁ ሰባኪያነ ወንጌልን እያወጣ ከዚሁ ጋራ ወደ ማሰልጠኛነት ወደ ኮሌጅነት አድጎ እንዲያውም እንደ ምርምር ማዕከል ሆኖ ነገን ቅድስት ቤተክርስቲያን የተሻለ መንፈሳዊ አገልግሎት እንዲኖራት የአካባቢው ማህበረሰብም የትላንት ሃይማኖቱን ጥንት የነበረውን ታሪኩን ይዞ በአባቶቹ ፈለግ እንዲኖር የአባቶቹን ታሪክ መንገር የአባቶቹን ታሪክ ማስረዳት ይጠይቃልና ከዚህ አንፃር ጉባኤ ቤቱ ሰፊ እቅድና ሰፊ ዓላማ አለው። በዚህ ላይ እንግዲህ የሁሉም ርብርብ ያሻል፣ የሁሉም ርብርብ ያስፈልጋል። ከዚህ አንፃር ጉባኤ ቤቱ ብዙ ስኬቶችን አከናውኗል እንዳልሁት፣ ነገር ግን በዚሁ በስኬቶቹ አንፃር ደግሞ ብዙ ፈተናዎችንም አሳልፏል። አሁን የግል አክሲዮን እንደተመሰረተ የደብሩ ሰበካ ብቻ እንደሆነ ለሌሎች ምዕመናን የማያስፈልግ ብሎም ከፍ ብሎ ለመዋቅሩ ለቤተ ክርስቲያን መዋቅር እንደማያስፈልግ እንደ ተጻራሪ አካላትም እየተባለ ያለበት ሁኔታ አለ። ይህ በጣም ስህተትም እንዲያው ደካማ አመለካከትም ነው። እንደሚታወቀው በዓመት 2 ጊዜ ቅዱስ ሲኖዶስ ስብሰባ ያደርጋል። ቅዱስ ሲኖዶስ በዓመት 2 ጊዜ ስብሰባ በሚያደርገው ወቅት በሁሉም ውሳኔዎች ሳያነሳቸው የማያልፍ ነገር በሁሉም ሀገረ ስብከቶች የአብነት ትምህርት ቤቶች ተጠናክረው ይቀጥሉ ነው። እንዲያውም አሁን 2017 ዓመተ ምህረት አሁን ግንቦት በነበረው ርክበ ካህናት ላይ በዝክረ ኒቅያም ላይ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ በቃ የአብነት ትምህርት ቤቶች ተጠናክረው ይቀጥሉ፣ በሁሉም አድባራት የአብነት ትምህርት ቤቶች መኖር አለባቸው የሚለውን ከላይ መዋቅሩ ቅዱስ ሲኖዶስ ይወስናል። ወደ ታች ዝቅ ብሎ ግን ይሄንን እንዳይሰራ የሚፈልግ የሌላ የቤተ ክርስቲያን አካል ያይደለ የሌላን ተልእኮ ለማስፈጸም በስጋዊ ሐሳብ የሚመላለስ በመዋቅር ውስጥ አለ። እንደ ሀገረ ስብከት እንደ ወረዳ ቤተ ክህነት እግዚአብሔር ይመስገን። ነገር ግን በዚህ ጉባኤ ቤት አሁን ላይ ወረዳ ቤተ ክህነቱም ሰፊ ሚና እየተጫወተ ነው ያለው። ሀገረ ስብከቱም መልካም ፈቃዱ ሆኖ አሰሪ ኮሚቴውን ወይንም ቦርዱን አጽድቆልናል። ከዚያም ባለፈ መጥቶ መሰረት ድንጋይ እንዲቀመጥ አድርጓል። ከፍ ብሎም እንዲያውም ከብፁዕነታቸው ጋር ተወያይቶ ለዚህ ለግንባታ የሚሆነውንም እንደ ሀገረ ስብከት የሚገባኝን አደርጋለሁ የሚለውንም ቃል ገብቶልን ሄዷል። ይሄ መልካም ጅማሮ ነው። ይሄ መልካም ጅማሮ ደግሞ ከፍ ሲል ነገ ቤተ ክርስቲያንን ወደ ተሻለ ሕዝባችንን በተሻለ መንፈሳዊ አገልግሎት እንዲጠነክር የሚያደርግ ነውና እንግዲህ ይሄ ነገር ተጠናክሮ ሊቀጥል ይገባዋል። እንደ ምዕመናን በጣም መንቃት ያለብን አሁን ላይ ቤተ ክርስቲያኗ ሁሌም የኔ ናት የሚል ቁጭት በሁላችን ሕሊና ሊኖር ይገባል። ቤተ ክርስቲያን የአንድ ጳጳስ ብቻም አይደለችም። ቤተ ክርስቲያን የአንድ መምህር ብቻ አይደለችም። ቤተ ክርስቲያን የአንድ ሀገረ ስብከት ወይንም የአንድ ወረዳ ቤተ ክህነት አይደለችም። መዋቅሩ የሚያስፈልገው ለአሰራር መዋቅሩን ጠብቆ ስርዓትን ይዞ ለማከናወን አገልግሎቱን ለማከናወን ነው። ነገር ግን ቤተክርስቲያንን ለመገንባት አንድ መዋቅር ብቻ መጠበቅ የለበትም። አንድ ቤተክርስቲያን
ቤተክርስቲያን ተብላ የምትጠራው ሁላችንንም አማክላ እስከሆነ ድረስ ቤተክርስቲያን የኔ ናት። ለቤተክርስቲያን አገልጋይ እኔ ምን አደረጉ፣ ለቤተክርስቲያን ተተኪ አገልጋዮች ላይ እኔ ምን ሰራሁ የሚለውን ሁሉም ቆም ብሎ እንዲያስብ መልእክቴን አስተላልፋለሁ። ሁሉም ቆም ብሎ ተመልክቶ ነገ ቤተክርስቲያንን እነማን ይረከቧታል፣ እነማን ያገለግሏታል ሚለውን ቆም ብሎ ዛሬ ካላየ ነገን መስራት መኖር አይቻልም። በመሰረቱ ዛሬ የምንኖረው ትላንት የዘራነው ነው። ትላንት የዘራነው ዛሬ እየኖርነው ነው። ነገ የምንኖረው ደግሞ ዛሬ የዘራነው ነው። ስለዚህ ነገን በተሻለ ምርት የተሻለ ምርት ለማምረት ዛሬ ላይ ጠንክረን መስራት አለብን የሚለውን መልእክቴ ነው። ከዚህ አንጻር ጉባኤ ቤቱ በስራ ላይ ነው ያለው። የጉባኤ ቤቱ ራዕይ ሰፊ ነው። ነገር ግን ከጎናችን ሆኖ ምእመኑ በሐሳብ በጉልበት በገንዘብ በቃ ሁሉም ምእመን እኔ ከኔ ድርሻ ምን ይጠበቃል ብለን እንድንታገዝ እንፈልጋለን። ይህ ከሌለ ግን ሰውነንና ተስፋ እንቆርጣለን፣ ወደ ኋላ እንመለሳለን። በመሰረቱ ብዙ ሰዎች የተለያዩ ፈተናዎች ወደዚህ የሚሰነዝሩትም ሰዎች ተስፋ ቆርጠን እንድንመለስ የሚፈልጉ ሰዎች መሆናቸውን እንድታውቁም ይፈልጋል። ተስፋ አስቆርጦ ለመመለስ በተለያየ በራስን በመሰለን ሰው የኛ ወዳጅ ነው ባልነው ሰው እየፈተኑን ያሉት ሁኔታ አለና ከዚህ አንጻር ሁሉም ምእመን ትኩረት አድርጎ ወደዚህ ጉባኤ ቤት እንዲመለከት መልእክቴን አስተላልፋለሁ። እንዳልሁትኝ ዛሬ ካልሰራን ትላንት ዛሬ ማንፈልጋቸው ሰዎች ከላይ ሆነው ቤተክርስቲያንን እንድትፈተን መከራ እንድትቀበል እያረጓት ያሉ ሰዎች ትላንት ላይ ሰርተው ባማለፋቸው ነው። ስለዚህ እኛም መፍትሄው ምንድነው ሲባል ዛሬን ሰርተን ነገ የምንፈልጋቸው ሰዎችን ወደፊት ለፊት ማውጣት መቻል አለብን። ይህንን ለማለት ነው። ጉባኤ ቤታችን የመጽሐፍ ትምህርት ቤቱን ለመክፈት አሁን ተማሪዎችን ነው የሚፈልገው። አሁን የቅኔ ደቀ መዛሙርት አሉት። እነሱም በአጭር ጊዜ ውስጥ የቅኔ ትምህርታቸውን አጠናቀው ወደ ትርጓሜ መጽሐፍ እንዲዞሩ እየሰራ ነው የሚገኘው። ይህ ብቻ አይደለም። እንደ ቅኔ የቅኔ ትምህርት እያስተማር የቅኔ ትምህርት እየተማሩ ነው። እንደ ዜማ የቅዳሴ ትምህርት እየተማሩ ነው። እንደ ቁጥር ውዳሴ ማርያም፣ መልከ ማርያም፣ መልከ ኢየሱስ፣ አንቀጸ ብርሃን እየተማሩ ነው። ይሄንን በመማር ብቻ ግን አላቆምንም። መሰረታዊ ትምህርት ሃይማኖት፣ የስብከት ዘዴ፣ መጽሐፍ ቅዱስ ጥናት፣ ስርዓተ ቤተክርስቲያን፣ ምስጢራተ ቤተክርስቲያን ለሁሉም ደቀ መዛሙርት በየደረጃቸው እየተሰጠ ነው የሚገኙ። እንዲያውም የህፃንነት ጠባይ ይዟቸው ወደ አውደ ምሕረት ስናወጣቸው እየፈሩ ተቸግረን እንጂ ከ20 ደቀ መዛሙርት በላይ ወጣው መስበክ የሚችሉ ልጆችም አፍርተናል። ግን ከነገ ከ5 ዓመት ከነገ ከ6 ዓመት በኋላ ከ10 ዓመት በኋላ እነዚህ ልጆች በቋንቋ መተርጎም በቋንቋ ማስተማር የሚችሉ ልጆች አሉን። ተስፋ አለን። ኑ አብረን እንስራ ለማለት እወዳለሁ። እግዚአብሔር ይስጥልን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቀሲስ ኃይለ ማርያም ንጉሴ ይባላለሁ። የዚህ ታላቁ ደብር የደብረ ሰላም እግዚአብሔር ወልድና መጥምቀ መለኮት ቅዱስ ዮሐንስ ውስጠ ገበዝ ነኝ። እንዲሁም በዚህ የአብነት ትምህርት ቤት የፀሐይ ፍኖት አብነት ትምህርት ቤት ቦርድ ንብረት ክፍል ነኝ ማለት ነው። እንግዲህ ቅድም ያው ብዙ ታሪክ ተነግረዋል። እኔ ግን ከ2005 ጥር 6 ቅዳሴ ቤቱ ከተከበረ ጀምሮ ከዛ ወደዚህ ያለውን ነው ምነግረውና ምናልባት ቤተክርስቲያናችን በየአካባቢያችን ተዘግተው አገልጋይ አጥተው ካህን አባት አጥተው አንድ ካህን ቢኖር ዲያቆን አጥተው በአመት አንድ ጊዜ ወይም 2 ጊዜ የሚገለገሉ ምእመናን አገልግሎት ያጡበት አካባቢ ብዙ ነው ያለ። እኛ እዚህ ሆነን እዚህ ከተማ ዳር እንኳን ሆነን በንግስ በዓላት እንደዚህ ሊቃውንት በሚገኙበት ሰዓት አንድ አባት መርጌታ አባት ቢኖር ቢያገለግል ቅኔ የሚመራ አይገኝም። የተለያዩ ስርዓተ ቤተክርስቲያንን ቅዳሴያት በአግባቡ ዜማን እዝልና ግዕዝ እንትን ብሎ ዜማ ኪዳናት ሁሉ በአግባቡ የሚል እየጠፋ የሚቸገርበት ጊዜ ነውና ስለዚህ ምናልባት
ይሄ ከመስራት አንጻር የጎደለ ስለሆነ ድሮ ጥንት አባቶቻችን ቅድም እንደተባለው በራሳቸው ላይ ሳይሆን በሰው በትውልድ እየሰሩ ቤተክርስቲያን እስከዛሬ አድርሰዋል። አሁን ግን መሀል ላይ ተቋርጦ እንደዚህ ክፍተት ተፈጥሯልና እኛ ብንሰራ እንዲህ ብናደርግ ህዝብ ቢተባበር መገንባት እንችላለን፣ ማስተማር እንችላለን። ብናስተምር ደግሞ የሚቀርጽ የሚወጣ ትውልድ ስላለ እንደዚሁ ይሄን አይነት መስራት አለብን የሚል ተነሳሽነት አባቶች ተነስተው ያው 2015 ዓመተ ምህረት ተጀምሯል። እስከ ዛሬ ድረስ በሁለት ዓመት ውስጥ ብዙ ለውጥ ተገኝቷል ማለት ነው። በየቦታው እየሄዱ ብዙ አገልጋዮች እያገለገሉ ያሉበት ሁኔታ አለ። አሁን ግን ይሄ ብቻ አይደለም። በመጽሐፍት ትርጓሜ መምህር ሊመጣ ይገባዋል። በቅኔ መምህር ሊመጣ ይገባዋል። አቋቋም መምህር፣ ዝማሬ፣ ድጓ የሁሉም መምህራን መጥተው ብቁ የሆነ የተማረ ትውልድ ተቀርጾ ጳጳሳት እንዲወጡ ብዙ አባቶቻችን ኤጲስቆጶሳት፣ ካህናት ብቁ የሆኑ ካህናትና ቤተክርስቲያን በገጠሪቱም በከተማይቱም አይደለም አንድ አይደለም ወደ ሰሜኑ ክፍል እኮ 80 100 እስከ 150 ካህን አንድ ደብር ላይ የሚገኝበት ነው። እዚህ ግን 2-3 እንኳን እያጣን ስለሆነ ሁሉም ብቁ የሆነ አገልጋይ እንዲያገኝ ምናልባት ይሄ ተገምቶ ለምረቃ ከደረሰ ከሁሉም ዙሪያ አይደለም ከዞን ከሰሜኑም ከዙሪያው መጥተው ሊማሩ ይገባቸዋል። ተምረው ደግሞ ሄደው በየአካባቢያቸው ሊያስተምሩ ይገባልና ይሄ በማሰብ ያው ሁሉም ተረባርቦ የውስጥ አገልጋዮች ካህናት፣ እንዲሁም መርጌታ አባታችን መምህር፣ የደብሩ ሰበካ ጉባኤ ህዝብም ይሄን ሐሳብ ተቀብሎ እኛም በጎናችሁ ነን ከማለት በማለት ያው ተጀምረዋል። የመሰረት ድንጋይ ተጥለዋል። ፈቃድም አባታችን ብፁዕ አባታችን አቡነ ሕዝቅኤልም ፈቃድ ሰጥተው መሰረት ድንጋይ ተጥለዋል። ከዚህ በኋላ ምንድነው ያው ግንባታ ነው የሚቀረን። ግንባታው በዚህ ሰሞን ቴሌቶን ተደርጎ የህዝብ ጉባኤም ተደርጎ ቢያንስ ወደ 1.5 የሚያህል ገንዘብ ያው እንደተያዘ ነው። በቃል የተገባው ሁሉ እንደተያዘ ነውና አሁንም ቢሆን በዚህ የሚበቃ አይደለም። አሁን እንደ እቅድ የታቀደው 15 ሚሊዮን ከዛም በላይ ነው የታሰበውና አሁን ያው ማስጀመሪያ ምትሆን 1.5 ተገኝተዋል። ነገር ግን ይሄንንም ያው ለጀምረን ለመፈጸም በውጭም በውስጥም በአካባቢ ያሉ ወንድሞች ሃይማኖታቸው የሚያስገድዳቸው ምክንያቱም ምጽዋት መስጠት ወይም ደግሞ መስጠት ብድር ማስቀመጥ ስለሆነ እዚህ የሚሰጠው ነገ ጧት ብድር በእግዚአብሔር ዘንድ ትቀመጥለታለችና ይሄን በማሰብ አካውንታችን ያው ሰጥተናል። በአካልም ተገኝቶ አይቶ ጎብኝቶ እንዲሁም ደግሞ በአካውንትም አስገብቶ እዚህ አሻራቸው እንዲያስቀምጡና ትውልድ ቢቀረጽ ሃይማኖት ቢስፋፋ ቤተክርስቲያናችን ብትገለገል መልካም ነው እያን ያው ይሄን ሚዲያ ለሚሰሙ ለሚያዩ ሁሉ መልእክት እናስተላልፋለን። እንግዲህ አባቶቻችን በአካል እየሰሩ ቅድም እንደተባለው እና አብርሃ ባጽሐ መነሻቸው የት ነው? ዓለም በሙሉ ኢትዮጵያን በሙሉ ደርሰውባት ቤተክርስቲያን ገንብተው አስፋፍተው እስከዛሬ ድረስ ስማቸው ይጠራል። እኛንም አሻራችን እዚህ ካለ ስማችንም ይጠራል፣ በረከትም እናገኝበታለን። በሰጠነው ልክ ደግሞ እግዚአብሔርም እጥፍ ይሰጠናልና ይሄን የሰሙ ይሄን ያዩ በግልም በማህበርም እየተደራጁም እንትን ቢያደርጉልን በዚህ አካውንት ቢረዱ የአብነት ትምህርት ቤቱ በቅርብ ጊዜ በአጭር ጊዜ ተገምቶ ሊያልቅ ለስራ እንዲበቃ ያው ማሳሰቢያ እንሰጣለን። አመሰግናለሁ።